ሱስ አስከፊ እንደሆነ ሰምታችሁ እንዲሁም በአካባቢያችሁ ባሉ ሰዎች አማካኝነት ተገንዝባችሁ ሊሆን ይችላል። ዛሬ ግን በሱስ ወጥመድ ውስጥ ከገቡና ፈጽሞ መላቀቅ ካልቻሉ ሰዎች አፍ ኢየሱስን ያልተነገረለትን ሌላኛውን ገጽታ ከራሳቸው አንደበት ታዳምጣላችሁ። ሰላም ውድ የኢትዮ ስቶሪስ የዩቲዩብ ቻናል ቤተሰቦች፣ ዛሬ ከወትሮ በተለየ ትረካ ተመልሰናል። የዛሬው ታሪካችን ምንጭ ከአዝሪት የእውነተኛ ታሪኮች መድብል መጽሐፍ የተወሰደ ነው። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እስቲ ወደ ታሪኩ እንግባ። የባከነ ተስጦ የዝና ወርቁ። አንዳንድ ጊዜ ፋታ ሲኖረኝ ያለፍኩባቸውን የህይወት ዘመናት በየእርከናቸው ላይ ቆም እያልኩኝ ቃኛቸዋለሁ። የሚያስደስቱት ትዝታዎች ስሜቴን እያፈኩት፣ የሚያሳዝኑት እያናወጡትና የሚያስገርሙት ደግሞ እያስደመሙት በውስጡ ብዙ ሰዓታትን አሳልፋለሁ። ወደ ኋላ መለስ እያልኩኝ ያለፉ ነገሮችን ሳወጣና ሳወርድ በእኛ የልጅነት ዘመን ቀልድ አዋቂ ወይም የተለየ የጥበብ ዝንባሌና ልዩ የሆነ ችሎታ የነበራቸው ልጆች በአብዛኛው ማለት ይቻላል ወደ ተሳካ የህይወት ማማ ላይ ወጥተው አላገኛቸው። በተለይም ቀልደውና ተርበው ያስቁና ዘፍነውና አንጎራግረው ቀልብ ይገዙ የነበሩ ልጆች ባክነው ቀርተዋል። ለምን እያልኩኝ ራሴን እጠይቃለሁ። ብዙዎች አሁን ባሉበት የተጎሳቆለ ህይወት ውስጥ ሆነው ያን ጊዜ በልጆች መሃል የነበራቸውን የበላይነትና የታዋቂነት ስሜት ለማሳየት ይፍጨረጨራሉ። ሆኖም አሁን ያሉበት የኑሮ ደረጃና በውስጣቸው ነግሶ የቀረው ለራሳቸው የሰጡት ቦታ የሚያንጸባርቀው ስሜት አይጣጣም። ሁኔታቸው በልጅነት ጊዜ በእድሜ እኩዮቻቸው ዘንድ ተደናቂነት ሊፈጥር እንዳልነበረ፣ በኋላኛው ዘመናቸው ግን በዙሪያቸው ላለ ሰው የሚያስገርምና ግራ የሚያጋባ ሆኗል። በዚህ ሁኔታ ከማስታወሳቸው ሰዎች መካከል አንዱ አስማረ ነው። ከቅርብ ዓመታት ወዲህ ሳሪስ አካባቢ በተደጋጋሚ ያገኘው ነበር። እንደ ከዋክብት ያበሩ የነበሩ ትላልቅ አይኖቹ ወይበው፣ ዳጎስ ያሉት ከንፈሮቹ ከስለው፣ የቀይ ዳማ ፊቱ በእሳት የተበለበ መስሏል። የታጣጠፉት የቆሸሹት ልብሶቹ ለብሶ እየተንጎራደደ በሳሪስ ጎዳናዎች ላይ ይመለከተዋል። የድሮ ሁኔታውን የሚያንጸባርቀው አረማመዱ ብቻ ነው። ቀልጠፍ ያለው አረማመዱ ብቻ ለማስታወሻነት ከሱ ጋር ቀርቷል። እኔም ማግኘት አያስደስተው ይሆን ብዬ ስለምፈራ፣ በእድሜም በልጠው ስለነበረ አያስታውሰኝም ብዬ ስለምሰጋም ጭምር ለመቅረብ አልደፍርም ነበር። አንድ ቀን ግን ፊት ለፊት ሳንተያይ የማንተላለፍበት ቦታ ተገናኝተን ተፋጠጥን። ሰላምታ ከተለዋወጥን በኋላ እጆቼን በመያዝ ደህንነቴን አጥብቆ ጠየቀኝ። የቤተሰባችንንም ደህንነት በየስማቸው እየጠራ ጠየቀኝ። በትምህርት ቤታችን ውስጥ ከነበሩ ልጆችም ስለ ብዙዎቹ ጠየቀኝ። የማስታወስ ችሎታው አስገረመኝ። ከዚህም በኋላ አልፎ አልፎ አገኘዋለሁ እያደርም ብዙ ጊዜ ራሴን እየጠየቅኩትና መልስ ላላገኘሁለት ነገር መልስ አገኘሁን ብዬ አስብኩና ቀጠሮ እየሰጠው ሻይና ቡና እየጋበዝኩኝ ማውራት ጀመርን። ቀስ በቀስ ይበልጥ እየተቀራረብን ስንሄድ የህይወት ታሪኩን ያጫውተኝ ጀመረ። እኔም የአስማረን ታሪክ አቀናበርኩና እነሆ በራሱ አንደበት ለአንባቢ አቀረብኩት። ያዳቆነ ሰይጣን ሳያቀስ አይለቅም የሚለውን ተረት እናቴ ስትተርተው ብዙ ጊዜ እንደሰማሁት አስታውሳለሁ። ሆኖም ተረቱ የገባኝ በልጅነቴ የተጠናወተኝ የመጠጥ ፍቅር ካደረና ተገንሻው አድርጎ ህይወቴን ማካለበሰው በኋላ መሆኑ ከፋ እንጂ። ጸጸት ወደ ኋላ ተመልሶ የሚያስተካክለው ነገር ባይኖርም ኑሮዬ ከጸጸትና ከጥፋት ጋር የተዛመደ ሆኗል። ጠዋት ስጸጸት አረፍዳለሁ፣ ማታ ግን ተመልሼ እዛው ገባበታለሁ። ሁልጊዜ ካልጋዬ ላይ ተጋድሜ ያለፈ ህይወቴን እያስታወስኩኝ በጸጸት እበክናለሁ። የሌሊቱን መንጋት ብረዳም አልጋዬን መልቀቅ ግን አልችልም። ማታ መተዋትም ደበደብኳትም አዋረድኳትም ጠዋት ሲነጋ የጠወለገ ሰውነቷን እጥፍ እጥፍ እያረገች ቤት ያፈራውን አሟሙቃ የምትቀሰቅሰኝ ባለቤቴ ፍራሽ ካረፈች ወዲህ ኑሮዬ እንዲሆን ከእንቅልፌ የሚቀሰቅሰኝ የባለቤቴ ቁርስ ሳይሆን መፍትሄ አልባ ጸጸቴ ነው። ምን ላድርግ? የኔ ምኞትና ተስፋ ራሴን እንዲህ ለመምራትና የዚህን ቤተሰብ ለማፍራት አልነበረም። ፍራሽ ከሞተች ዓመት ሊሞላት ነው። ከነዚያ በቅባትና በቀለም በቅልቅል ብልጭልጭ ጌጣጌጦች ካጌጡ በደባቁ መብራታቸው አሸብርቀው ከሚያመሹ የቡና ቤት ሴቶች ጋር አምሽቼ ወደ ቤቴ ስገባ አመድ የለበሰው ፊቷና ቅባት ማበጠሪያ ብዙ የሚያውቀው ፀጉሯ ማየት እንዴት ያስጠላኝ እንደነበረ ሲታወሰኝ እጅግ ይቆጨኛል። በዚያ ላይ ሁለቱ ልጆቻችን እያደረ የሚያሳዩኝ ጥላቻ ይረብሽኝ ጀመራል።
አይኖቻቸው በብቸኝነት እንዲያስፈራራኝና ጸጸት እንዲያንገበግበኝ ማድረግ ትልቅ ኃይል አላቸው። በተለይ የ12 ዓመቷ ልጅ እንደ እናቷ ገዳይ ነበር የምታይ። 10 ዓመቱ ልጅ እንኳን ገራገር ቢጤ ነው። በራበው ጊዜ እንቦቹን ከማንቆርቆር ሌላ የሚለው ነገር የለም። እኔም ብሆንም ማባበል ማረሳሳቱን አልቻልኩበትም። እናታቸው በህይወት ሳለች እንጀራና ሙልሙል እየጋገረች ስለምትሸጥ ለሚበሉት ሲቸገሩ አይቻላል። አሁን ግን በደህናው ጊዜ በስራዬ ላይ እያለው ያገኘኋትን ይህችን የቀበሌ ቤቴን በአንዷ ውስጥ እየኖርኩኝ አንዷን እያከራየሁ ይህ ኑሮ የማይባል አዘቅት ገፋለሁ። እንደኔስ ቢሆን ሁላችንም ጎዳና ወተን ከመውደቅ የሚያድነን ኃይል የሚኖር አይመስለኝም። ገና የ10 ዓመት ልጅ እያለው አባቴ በጦር ሜዳ ተሰውቷል። እናቴም እኔን ለማሳደግ በየቦታው በቀን ስራ ጌሾ ስትወቅት፣ አሻሮ ስትቆላና ቂጣ እንጀራ ስትጋገር ትውል ነበር። ስለዚህ ትምህርት ቤት እንዲሄድ ጧት ቁርሴን ሰጥታ ከመላክ ምሳ ራቴን ቋጥራ ከመስጠት በስተቀር የት እንደምውል ምን እንደማደርግ ተከታተለኝ አታውቅም። ተፈጥሮ የቸረችኝ የሰማሁ ሁሉ የሚያደንቅልኝ ድምጼን እንኳን ቆም ብላ አዳምጣልኝ አታውቅም። በዜማ ተስጦዬ በድምጼ ማማር የተነሳ የሰዎችን ትኩረት መሳብ የጀመርኩት ገና ልጅ እያለሁ ነበር። የአንደኛ ደረጃ ትምህርት ቤት ተማሪ እያለሁ መምህራችን ድክም ሲላቸው የተማሪው ሁሉ ፊት ሲፈዝባቸው አስማረ ተነስና ዘፈን ይሉኛል። ደስ እያለኝ ወጣና ዘፈኑንም ዳንሱንም አስነካዋለሁ። መስፈን ወዳለሁ። በተለይ ስደንስ መንፈሴ ሁሉ የሚነቃቃው ነገርስ እኔ ስሽከረከር ተማሪዎች ያጨበጭባሉ። ሁልጊዜ ከሐሳቤ የማይጠፉት መልካም ጊዜያት እነዚህ ነበሩ። በትምህርት ቤትም ቢሆን እስከ 10 ድረስ ያሉትን ደረጃዎች አጥቼ አላቅም። ያን ጊዜ በደረጃ ከኔ ያንሱ የነበሩ ልጆች ዛሬ የትና የት ደርሰዋል። ህይወቴ መስመሩን መሳት የጀመረው ወደ መለስተኛ ሁለተኛ ደረጃ ትምህርት ቤት ከተዘዋወርኩ በኋላ ነበር። ያን ጊዜ በቀበሌያችን ተቋም በነበረው ኪነት ውስጥ በአባልነት ተመዝግቤ ገባሁ። በቃ በድምጻዊነትም በተዋዛዋዥነትም ስሳተፍ በአጭር ጊዜ ውስጥ ታዋቂ ሆንኩኝ። እኩዮቼን ለማስቃናት እንዲሁም በታላላቆቼ ለመፈለግ የእድሜ እኩዮቼ በሆኑ ሴት ተማሪዎችም ዘንድ ለመደነቅ ጊዜ አልፈጀብኝም። ወደሚጠቅመኝ አቅጣጫ የሚመራኝ ሰው አልነበረም እንጂ በእድሜ የሚበልጡኝ ጓደኞቼን አገኘሁ። ሻይ ቤት ከመሄድ አልፎ ጠላ ቤቶችን፣ አረቄ ቤቶችን አሳዩኝ። እነዚያ እንድዘፍን ይገፋፉኝ የነበሩ ጓደኞቼ ከዛም በኋላ የሚጋብዘኝን ሰው እያመጡ መጋበዝ ጀመሩ። በተለይ እኔ መጋበዝ የማይፈልግ ሰው ስላልነበረ ለኔ የሚታዘዘውን እነሱ ይጠጣሉ። ልጅ ከመሆኔ በተጨማሪ በባህሪ ሰላማዊ ሰው ስለነበርኩኝ ባለ አረቄ ቤቶች ይወዱኛል። እነዚያ በተጣጥሎ የተቀጠቀጠ ቆርቆሮ ክምር በሚመስሉ ቤቶች መካከል ስናልፍ እኛ ዘንድ ግቡ የሚሉ ሴቶች ብዙ ነበሩ። ምክንያቱም እኛ ስንገባ ቤቱ ይደምቃል። እንደ ጠላውና እንደ አረቄው ሁሉ ከሴቶች ጋር የምናሳልፈው ጊዜ እጅግ ድንቅ ነበር። ትምህርቴን መከታተል አልቻልኩም። በዚያ ምክንያትም ትምህርቴን አቋረጥኩ። ደግነቱ አባቴ የሰራበት በነበረው የወታደር ቤት ውስጥ በሰዎች እርዳታ ከትክክለኛው እድሜ ላይ 1 ዓመት ከመንፈቅ አካባቢ በመጨመር በድምጻዊነት ተቀጠርኩኝ። ታሪኩ አላበቃም። ክፍል 2 እንዲቀጥላችሁ የምትፈልጉ ከሆነ ኮሜንት ሴክሽን ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በክፍል 2 እስከምንገናኝ ድረስ ሰላም።